ቆልፌበት ነው ያልሽው? አዎ። ምን ቤት ውስጥ? አዎ። ምክንያቱም ያመመው ከሰው ጋር እንዳይገናኝ ነው። ሁሌ ሲቸገር ኪያ ያጬ ባለቤት ጋር ሄጄ ነው እሷን እነግራታለሁ። ኪያ እንደዚህ ነው ካልኳት ብዙ ነገር ታረግልኛለች። 10 አመት ማለት በጣም ከባድ ነው። ለ10 አመት አልተለየችኝም እሷ። የእሷ እናትም እንደዛው ናት። እናት ነች እሷ። ግን ዛሬ ደግሞ ሰውን እስከ መቼ የሚለውን ነው። አንዳንዴ አሁን እናንተ ጋር አሁን ሲመጣ አሁን እኔ ምግብ እንኳን ከበላው ትናንት ጠዋት ነው የበላሁት። ማታ ተነስቼ ነው ምጥምጣ የቃምኩት ማለት ነው። አፌ እንዳይሸታኝ ማስቲካ ገዝቼ ነው እናንተ እንዳይሸታችሁ ብዬ በልቼ መጣሁት አሁን። ምክንያቱም ልጄም እዛ እንዲጎዳብኝ ስለማልፈልግ ነው። በእርግጥ እኔ ብዙ መስራት የምችል ነገሮች ሊኖሩ ይችላሉ። ለምን አልነገርሽኝም? ይሄን ቸግሮኛል ለምን አልሽኝም? ትናንት ደውዬልሻል ነበር አለኝ። ከኢንተርቪው በፊት ትናንትና ስደውልሽ ከትላንት ወዲያ ስንደዋወል ምንም ብር የለኝም ለምን አላልሽኝም? እኔ ሁሌ እንደዚህ ስለምል እኔ አሁን በቃ አፌ ራሱ እየተሳሰረ ነው። እኔ ሰውን እንደዚህ ማለት አሁን ያለኝን ዕቃ እየሸጥኩኝ የት እየወሰድሽ ነው ማኮ ይለኛል ልጁ። እሱ አያውቅም። ልጄ ግን እንዳይራብ ነው የምፈልገው። በመሀል ኪያ ጋር እሄዳለሁ። አሁን በአለም እሷ ጋር ነው የነበርኩት። ግን እንደዚህ ነው ብዬ አልነገርኳትም። እሷን ፈራኋት። እንደዚህ ነው ብዬ አልነገርኳትም። በቃ የትምህርት ቤቱ የትራንስፖርት አለውና እሱን ነገርኳት።